በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጻድቁ አቡነ ተክለ ሃይማኖት። አምላካችን እግዚአብሔር ለነቢዩ ኤርምያስ በኦድ ሳልሰራ አውቄአለሁ፣ ከማኅፀንም ሳትወጣ ቀድሼአለሁ በማለት እንደተናገረ የገናናው ጻድቅ የአባታችን ተክለ ሃይማኖት ዜና ሕይወቱን እንዘክራለን። ደጋጎቹ ካህኑ ጸጋ ዘአብና እግዚአርያ የእግዚአብሔር ሰዎች ነበሩ። እነርሱም እንደ ሌሎች ቅዱሳን እናትና አባቶቻቸው ልጅ አጥተው ኖረዋል። እንደነ አብርሃም እና ሳራ፣ እንደ ዘካርያስና ኤልሳቤት እንደማለት ነው። እግዚአርያ ሁልጊዜም ወደ ቤተ እግዚአብሔር ታመለክት ነበር። ከዕለታት አንዲት ቀን መልአኩ ቅዱስ ሚካኤል ተገልጾ ልጅ እንደሚወልዱ ነገራቸው። እነርሱም በክህነቱ እርሷ በደግነቷ በምጽዋቷ ጸንተው ቢኖሩ እግዚአብሔር ጣፋጭ ፍሬን ሰጥቷቸዋል። አባታችን አቡነ ተክለ ሃይማኖት በመጋቢት 24 ቀን ተጸንሰው በሸዋ ክፍለ አገር በጽላለሽ ወይም በዞረሬ አካባቢ ከአባታቸው ከካህኑ ጸጋ ዘአብ እና ከእናታቸው ከእግዚአርያ በታኅሳስ 24 ቀን በ1197 ዓመተ ምህረት ተወለዱ። ሲወለዱም ሥላሴን ስብዓት ለአብ፣ ስብዓት ለወልድ፣ ስብዓት ለመንፈስ ቅዱስ ብለው አመስግነዋል። ጻድቁ በተወለዱበት ቀንም ብዙ ተአምራት ተደርጓል። ቤታቸውም በበረከት ሞልቷል። አባታችን ተክለ ሃይማኖት ክርስትና ወይም የሥላሴ ልጅነት ሲቀበሉ አባቱ ጸጋ ዘአብ ሲቀድስ ያመሰግኑ ነበር። እናቱም ደግሞ አንተ ልጅ አሁን ጡት ጥባ እንጂ እያለች ተሞግተው ነበር። የካህን ልጅ ካህን እንዲሉ ገና ሲወለድ ጀምሮ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ በማለት ምስጋና ስለጀመረ አባትና እናቱ እጅግ ተደሰቱ። ጻድቃኖቹ የቅዱሱ ወላጆች እግዚአብሔር ለሰጣቸው የተመረጠ ልጅ የመጀመሪያ ወጡላቸው ፍስሐ ጽዮን የሚል ስም ነበር። በዚህም ስያሜ አባታችን ጸጋ ዘአብን ተከትለው አድገዋል። በተለይም ቅዱሳን መጻሕፍትን ብሉያትንና አዲሳትን ተምረዋል። ብርቱ አዳኝ እንደነበሩ ይነገራል። ድቁናም ከወቅቱ ጳጳስ አባ ጌርሎስ ተቀብለዋል። ከዕለታት በአንድ ቀን ፍስሐ ጽዮን ለአደን ወጥተው ሲያነጣጥር ድንገት ከሰማይ አስደንጋጭ ድምፅ ተሰማ። የክብር ባለቤት ጌታችን ኢየሱስ ክርስቶስ አእላፍት መላእክትን እያመሰገኑት በቅዱስ ሚካኤል ክንፍ ተቀምጦ ወረደ። በመቀጠልም የወጣቱን አዳኝ ፍርሃቱን አርቆ ጌታችን ተናገረ። ከዛሬ ጀምሮ ስም ተክለ ሃይማኖት ተክለ ሥላሴ ይሁን። ካሁን በኋላ አራዊትን ሳይሆን ነፍሳትን ታድናለ። ዘወትር ካንተ ጋር ነኝ ብሎትም በግርማ አረገ። ጻድቁ ተክለ ሃይማኖትም ጊዜ አላጠፋም። ንብረታቸውን ለነዳያን በትነው በትር ብቻ ይዘው ቤታቸው እንደተከፈተ ወደ ምናኔ ወጡ። ጻድቁ አባት አቡነ ተክለ ሃይማኖት ከጳጳሱ ቅስና ተቀብለው የወንጌል አገልግሎትን ጀመሩ። አባታችን በኢትዮጵያ በረሃዎች፣ ወንዞች፣ ሸንተረሮች እና አውራጃዎች
እየተዘዋወሩ በልዩ ልዩ አምልኮ የነበረውን ሕዝብ የክርስቶስን ወንጌለ መንግሥት አስተምረው እና አጥምቀው የክርስቶስን መንግሥት እንዲወርሱ ያደረጉ ታላቅ ጻድቅ ናቸው። በመጀመሪያ ስብከታቸው እዚያው ሸዋ ጽላልሽ አካባቢ ብቻ በ10 ሺህ የሚቆጠሩ ሰዎችን አሳምነው አጠመቁ። ያን ጊዜ ኢትዮጵያ ሁለት መልክ ነበራት። አንደኛ የኦሪት ጉዲት በፈጠረችው እና በግራኝ ተጽዕኖ ወደ ደቡብ አካባቢ ያለው ነዋሪ አንድም ሃይማኖቱን ክዶ እና በባዕድ አምልኮ ተጠምዶም ነበር። ሁለተኛው ደግሞ በዛጉዌ ነገሥታት ፍጥረት ክርስትና እና ምናኔ ተነቃቅቶ ነበር። ግማሹ አገር በጨለመበት ወቅት የደረሱት አዲሱ ሐዋርያ አባ ተክለ ሃይማኖት በወጣት ጉልበታቸውና በኃይለ መንፈስ ቅዱስ ብዙ ቦታዎችን አዳረሱ። ሕዝቡን እንዲሁም መሳፍንቱን ወደ ሃይማኖት መልሰው ጠንቋዮችን አጥፍተዋል። አባታችን ተክለ ሃይማኖት በዚህ ዓለም ላይ ወንጌልን መሰረት አድርገው የሐዋርያትን ሥራ ፈለግ በመከተል ብዙ ተጋድለዋል። ለአገራችን ለኢትዮጵያ በዚህ ዓለም ብዙ ደክመዋል። ለዚህም ነው በአንድ ወቅት አባታችን ወለእመ ጠፋአ ማእቶት አልቦ ዘየአቱ ሎቱ ዘእንበለ ዘይከድኖ ጽልመት መብራት ቢጠፋ የሚያበራለት የለም ጨለማ ከሚወርሰው በቀር ለአቃቤ ስርያኒ መኑ ይፈውስ ለአመኢ ያእመረ ፈውሰ ለእረሱ ከማው ኮነት ነፍስየ በላዕሌየ ቀሰምኩ ባዕዳነ ወለል ሳእዩኩ ለልየ ሰረይኩ አእዛበ ወደወይኩ ለልየ አብራይኩ ለዓለም ወጸለምኩ ለርስየ ባለ መድኃኒትንስ ማንን ይፈውሰዋል? ከእራሱ የሚድንበት ካላወቀ ነፍሴ በኔ ላይ እንዲሆነች። ሌሎችን ግን አጣፈጥኩ፣ ለራሴ ግን አልጫ ሆንኩ። ሕሙማንን ፈወስኩ፣ ለራሴ ግን ድዊ ሆንኩኝ። ለዓለም አበራው፣ ለራሴ ግን ጨለምኩ በማለት እንደተናገሩ ገድላቸው ይጠቅሳል። ይህ የሚያመለክተው አባታችን ተክለ ሃይማኖት ረሃቡን፣ ጥሙን፣ መከራ ስቃዩን ታግሰው በጾም እና በጸሎት እንዲሁም በስግደት ተጋድሎ በማድረግ በየተራራው እየዞሩ በዚች በመረረ ዓለም ጣፋጭ ወንጌልን በማስተማር ኢትዮጵያን ያጣፈጡ እንደሆኑ ይነገራል። ስራቸው በኢትዮጵያ ብቻ ሳይሆን ለዓለም እንዳበራ የተመሰከረላቸው ናቸው። አባታችን አቡነ ተክለ ሃይማኖት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እጅግ ሰፊና ታላቅ ቦታ አላቸው። ገድላቸው በዋናነት በትህትና፣ በጾም፣ በጸሎት፣ በስደትና ወንጌልን በማስፋፋት የተሞላ ነው። የንጉሥ ሞቶሎሚ መመለስ። የዳሞት ገዢ የነበረው ጨካኙ ንጉሥ ሞቶሎሚ ጻድቁን አሳዶ ለብዙ ስቃይ ዳርጓቸው ነበር። ሆኖም በአቡነ ተክለ ሃይማኖት ትዕግስትና በተደረጉት ታምራቶች ምክንያት ንጉሡ ተጸጽቶ ተጠምቋል። ሕዝቡም ወደ ክርስትና ተመልሰዋል። አቡነ ተክለ ሃይማኖት በጸሎትና በቤትውትና ሕይወት ወደር የሌለው ተጋድሎ አድርገዋል። በደብረ ሊባኖስ ዋሻ ውስጥ ለ7 ዓመታት
ሙሉ ሌሊትና ቀን ሳይቀመጡና ሳይተኙ በአንድ እግራቸው ቆመው ጸልየዋል። ለ7 ዓመታት በአንድ እግር በመቆማቸው ምክንያት አንደኛው እግራቸው ተሰብሮ ወድቋል። ጻድቁ ግን ሳይታወቁ በተሰበረው እግራቸው ጸሎታቸውን ቀጥለዋል። እግራቸው ከተሰበረ በኋላ እግዚአብሔር 6 የብርሃን ክንፎችን እንደሰጣቸውና በእነዚህ ክንፎች እየበረሩ ቅዱሳን ቦታዎችን ይጎበኙ እንደነበር በገድላቸው ተመዝግበዋል። በዚህም ባለ 6 ክንፍ እየተባሉ በስዕላትም ላይ ይሳላሉ። ወደ ታዋቂው የደብረ ዳሞ ገዳም በመሄድ ከአባ ዮአኒ ዘንድ ሥርዓተ ምንኩስናን ተምረዋል። ወደ ሐይቅ እስጢፋኖስ በመሄድ ከአባ ኢየሱስ ሞዓ ዘንድ የገዳማዊ ሕይወትን መመሪያና ጥልቅ መንፈሳዊ ዕውቀትን ቀስመዋል። አባታችን ወደ ቅድስት አገር ኢየሩሳሌም በመጓዝ የጌታን መቃብርና ቅዱሳን ቦታዎችን ጎብኝተዋል። በዚያም ካሉ ቅዱሳን አባቶች ጋር መንፈሳዊ ልምድ ተለዋውጠዋል። ጻድቁ አቡነ ተክለ ሃይማኖት ታላቅ ቃል ኪዳን ተሰጥቷቸዋል። በነሐሴ 24 ቀን ከማረፋቸው በፊት እግዚአብሔር ታላቅ ቃል ኪዳን ሰጥቷቸዋል። ስምን የጠራውን መታሰቢያን ያደረገውን በስምህ ለነዳያን የሰጠውን እምራቸዋለሁ የሚል ቃል ኪዳን ተቀብለዋል። አቡነ ተክለ ሃይማኖት በሥጋ ዕድሜያቸው በ99 ዓመት ከ8 ወር አርፈዋል። ጻድቁ አቡነ ተክለ ሃይማኖት ነሐሴ 24 ቀን በ1296 ዓመተ ምህረት ከዚህ ዓለም በሞት ተለይተዋል። አቡነ ተክለ ሃይማኖት ገድላቸው በየዓመቱ በስም አጠራራቸውና በበዓላቶቻቸው ቀን በቤተ ክርስቲያን በታላቅ ክብር ይነበባል። የአቡነ ተክለ ሃይማኖት 6ቱ ክንፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክና ትውፊት ውስጥ እጅግ ጥልቅ መንፈሳዊና ምስጢራዊ ትርጉም ያለው ክስተት ነው። ጻድቁ አባታችን በተጋድሏቸው ፍጻሜ ላይ እንደ ሱራፌልና ኪሩቤል መላእክት 6 የብርሃን ክንፎች እንደተሰጣቸው በገድላቸው ላይ ተመዝግበዋል። አቡነ ተክለ ሃይማኖት ከማረፋቸው በፊት ጌታችን ኢየሱስ ክርስቶስ ተገልጦላቸዋል። ታላቅ የምሕረት ቃል ኪዳንም ሰጥቷቸዋል። እነዚህም በአንተ ስም የሚጠራውን ቦታ ገዳምህን ያከበረውን እኔ አከብረዋለሁ ብሏቸዋል። መታሰቢያቸውን የሚያደርግ ለነዳያን የሚመጸውት ገድላቸውን የሚያነብና የሚሰማ እስከ 24 ትውልድ ድረስ እንደሚማርለት ቃል ተገብቶላቸዋል። ስማቸውን ጠርቶ የለመነውን ሁሉ ከሲኦል እሳት እንደሚያድነው ማረጋገጫ ሰጥቷቸዋል። በተጨማሪም በገዳሙ የሚገኙ ቅዱሳን ቦታዎችን ስንመለከት የአቡነ ተክለ ሃይማኖት መቃብር የጻድቁ ቅዱስ አጽም ያረፈበት ዋናው ቤተክርስቲያን ላይ ሲሆን አቡነ ተክለ ሃይማኖት ለ7 ዓመታት በአንድ እግራቸው ቆመው የጸለዩበትና አንደኛው እግራቸው የተሰበረበት ቅዱስ ዋሻም ይገኛል። ከዋሻው አጠገብ ለብዙ ሕሙማን ፈውስ የሚሰጠው ታዋቂው የአቡነ ተክለ ሃይማኖት ቅዱስ ጸበል ይገኛል። የጻድቃን ሞት በእግዚአብሔር ፊት የከበረ ነው። የጻድቁ አባታችን የአቡነ ተክለ ሃይማኖት አማላጅነትና ተራዳይነት አይለየን፣ በረከታቸው ይደርብን፣ አሜን። ምንጭ ገድለ አቡነ ተክለ ሃይማኖት።